በእስራኤል አቆጣጠር ማለዳ 12 ሰዓት በዘመናዊና ርቀት ተኳሽ ሚሳኤሎች የታጠቁ የጦር ጀቶች ወደ ሰማይ ተተኮሱ። የአሜሪካው CIA እና የእስራኤል የስለላ ድርጅቶች ባገኙት ሚስጥራዊ መረጃ መሰረት የኢራን ከፍተኛ አመራሮችና የበላይ መሪያቸው አያቶላ አሊ ካሜኒ በቴህራን በሚገኝ አንድ ሚስጥራዊ ኮምፓውንድ ውስጥ ስብሰባ ላይ ናቸው። አውሮፕላኖቹ ከተነሱ ከ2 ሰዓት ከ5 ደቂቃ በኋላ የእስራኤል ሚሳኤሎች የቴህራንን ህንፃ መሬት ከውቅያኖስ ጋር ቀላቀሉት። በግማሽ ደቂቃ ውስጥ ብቻ የኢራን ቁልፍ ወታደራዊና ፖለቲካዊ መሪዎች ተደመሰሱ። ይሄ አሜሪካና እስራኤል በጋራ የፈጸሙት ታሪካዊና አደገኛ ጥቃት እንዴት ተከናወነ? የኢራንስ አሰቃቂ የበቀል እርምጃ መካከለኛው ምስራቅን ወደ የትኛው አቅጣጫ እየወሰደው ነው? ወደ ዝርዝሩ እንለፍ። የእስራኤል አሜሪካና የኢራን ጸብ ዛሬ ጀመረ አይደለም። እንደ አውሮፓውያን አቆጣጠር 1979 አብዮት ድረስ ኢራን በአሜሪካን የሚደገፈው ሼህ መሐመድ ረዛ ይተዳደሩ ነበር። ነገር ግን ህዝባዊ አብዮቱ የሼህን ስርዓት ጥሎ አያቶላ ሩሆላ ካሜኒ ወደ ስልጣን ሲመጡ አሜሪካና እስራኤል የኢራን ቁጥር 1 ጠላቶች እንደሆኑ አወጁ። በ1989 አያቶላ አሊ ካሜኒ ስልጣን ከተረከቡ በኋላ ውጥረቱ በከፍተኛ ሁኔታ ጨመረ። ኢራን ቀጠናዊ ሚሊሻዎችን መደገፍ ጀመረች። በ2002 ደግሞ በሚስጥር ዩራኒየም እያበለጸገች እንደሆነ ይፋ ሆነ። አሜሪካና እስራኤል የኢራንን የኒውክሌር ፕሮግራም በሳይበር ጥቃትና በሳይንቲስቶች ግድያ ለማቆም ቢሞክሩም አልተሳካም። እንደ አውሮፓውያን አቆጣጠር በ2018 ፕሬዝዳንት ትራምፕ አሜሪካን ከኒውክሌር ስምምነቱ ካወጡ በኋላ ውጥረቱ ወደማይመለስ ደረጃ ተሻገረ። የኢራን ኢኮኖሚ ወደቀ። የገንዘብ ምንዛሬዋ ተከሰከሰ። ህዝቧም በስርዓቱ ላይ አመጽ ጀመረ። ኢራን ግን አመጹን በግፍና በደም አፈሰሰች። ውጥረቱ እየተባባሰ መጥቶ ለዚህ ታላቅ ጥቃት መንገድ ጠረገ። ቅዳሜ ማለዳ 3 ሰዓት ከ40 በቴህራን የሚገኘው የፕሬዝዳንቱና የበላይ መሪው ቢሮ በከባድ ሚሳኤሎች ተመታ። አሜሪካና እስራኤል ጥቃቱን በሌሊት ለማካሄድ አስበው የነበረ ቢሆንም የኢራን ከፍተኛ አመራሮች በአንድ ቦታ መሬት ስር መሰብሰባቸውን ሲያረጋግጥ ጥቃቱን ወደ ማለዳ ቀየሩት። በጥቃቱ የኢራኑ የበላይ መሪ አያቶላ አሊ ካሜኒ፣ የጦር ኃይሎች ኢታማዦር ሹም፣ የኢስላሚክ ሪፐብሊክ ጥበቃ ጦር አዛዥ እና የሀገር መከላከያ ሚኒስትሩን ጨምሮ 30 ከፍተኛ ባለስልጣናት ወዲያውኑ ተገደሉ። ይህ ጥቃት በእስራኤል ኦፕሬሽን የሚያጋሳው አንበሳ ሲሰየም በአሜሪካ ደግሞ ኤፒክ ፍሪ ተብሏል። ከግድያው በኋላ እስራኤል 200 የጦር ጀቶቿን ወደ ኢራን አየር ክልል በመላክ የኢራንን የአየር መከላከያና የጦር ሚሳኤል ጣቢያዎቿን ደመሰሰች። አሜሪካ በበኩሏ ከጦር መርከቦቿ በተኮሰቻቸው ቶማሆክ ሚሳኤሎች የኢራን የባህር ኃይልና ወታደራዊ መሸሸጊያዎቿን አደባየች። የኢራን ጊዜያዊ መንግስት ወዲያውኑ የበቀል ዘመቻ አወጀ። ኦፕሬሽን እውነተኛ ቃል ኪዳን 4 ተበቀለ። በመካከለኛው ምስራቅ በሚገኙ የአሜሪካና እስራኤል መሰረቶች ላይ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችና ድሮኖች ተተኮሱ። በእስራኤል ላይ ከ200 በላይ ባሊስቲክ ሚሳኤሎች ተተኮሱ። በዱባይ የዱባይ ኤርፖርት ተመታ። የአየር ክልሉ ተዘጋ። እንደ ቡርጅ አል አረብ ያሉ ታዋቂ ሆቴሎች በእሳት ተቃጠሉ። በባህሬን የአሜሪካ 5ኛ የባህር ኃይል ፍሊት መከታ በድሮኖች ተደበደበ። በኳታር፣ ሳውዲ አረቢያ፣ ኩዌትና ዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮች በጥቃቱ ዓላማ ሆኑ። በተጨማሪም የየመኑ ሁቲዎች በቀይ ባህር ላይ የነበረውን ጥቃት እንደገና መጀመራቸውን አወጁ። መካከለኛው ምስራቅ በአንድ ጀንበር ወደ እሳት እቶንነት ተቀየረች። ፕሬዝዳንት ትራምፕ ጥቃቱ የሀገሪቱ ደህንነት ለመጠበቅ የተደረገ አስፈላጊ እርምጃ ነው ቢሉ በፖለቲካውና በዓለም አቀፍ ሕግ ደረጃ ትልቅ ክርክር አስነስቷል። ኢራን በአቅራቢያ ላሉ ሀገራት ስጋት ብትሆንም አሜሪካን በቀጥታ የማጥቃት አቅም ግን አልነበራትም። በመሆኑም ጥቃቱ አስገዳጅ ጦርነት ሳይሆን አሜሪካ በራሷ ምርጫ የከፈተችው የምርጫ ጦርነት ነው ብለዋል። ይህም በዓለም አቀፍ ሕግ ወጥ ሊያደርገው ይችላል። በሌላ በኩል የዓለም ነዳጅ ማለፊያ የሆነው የሆርሙዝ ወንዝ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። ዓለም አቀፍ የኢኮኖሚ ውድቀት ስጋት አንዣቧል።
በኢራን ውስጥ አንዳንዶች የአያቶላውን ሞት ሲያከብሩ፣ ሌሎች ደግሞ አዝነዋል። ህዝቡ ግን አሁንም በደም አፍሳሽ ውጥረት ውስጥ ይገኛል። እስካሁን ባለው መረጃ በመቶዎች የሚቆጠሩ ንጹሃን ዜጎችና ወታደሮች ህይወታቸውን አጥተዋል። በኢራን በኩል ከ550 በላይ ሰዎች መሞታቸው የተነገረ ሲሆን ጥቃቱ አሁንም በሁለቱም ወገን በከፍተኛ ሁኔታ ቀጥሏል። የኢራን ቀጣይ መሪ ማን ይሆናል? ይህ ግጭት ወደ ሶስተኛው የዓለም ጦርነት ይሸጋገራል ወይስ ስርዓቱ ሙሉ በሙሉ ይወድቃል? በሚቀጥሉት ቀናት የሚሆነውን አብረን የምናይ ይሆናል። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ይህ ግጭት በመካከለኛው ምስራቅና በዓለም ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? አስተያየታችሁን በኮመንት ላይ ጻፉልን። አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።